ሰላም እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ይሄውና ለጉንፋን ለተጠራቀመ አክታ ማስወገጃ ለሳይነስ ይሆናል። በተለይ አክታ ደረታችን ላይ አንዳንዴ አልወጣ ብሎ የተቀመጠውን አክታውን ውልቅ አድርጎ ያወጣልናል። ይህ ፕሮሰስ ማለት ነው። ምንድነው ብትሉ ዝንጅብል አለ። ዝንጅብል ናት። 5 ፍሬ ቅርንፉድ አለ። ቀይ ሽንኩርት አለ። ይሄ ቀረፋ ነው፣ ሲነመን። ይሄ ደግሞ ሌመን ሎሚ። ይሄ ደግሞ ነጭ ሽንኩርት ነው። ተግባባን? እንዳትረሱ። ሎሚ 1፣ ቅርንፉድ 2፣ ዝንጅብል 3፣ ቀይ ሽንኩርት 4፣ ቀረፋ 5፣ ነጭ ሽንኩርት 6 እንዳትረሱ ነው። እችን በአንድ የሻይ ሲኒ በዚች ብርጭቆ ውሃ ጨምረን ለ10 ደቂቃ እናፍለቀለቃለን። ልክ ሲወርድ ደግሞ ማር ጨመረንበት እንጠጣለን ማለት ነው። ከነ ፕሮሰሱ አፍልቼ እመጣለሁኝ፣ አሳያችኋለሁ። ጠብቁኝ እላችኋለሁ። ይሄውና አሁን ይሄን አፍልቻለሁ። አያችሁ ከውስጡ ራሱ እንዴት እንደሚያምር ቀይ ሽንኩርቱ፣ ዝንጅብሉ፣ ቅርንፉዱ እንትኑም ምንድነው ቀረፋም ውስጡ አለ። አሁን ምንድነው ማድረገው? ይሄ ትኩስ ነው። እንደውም በጣም እያቃጠለኝ ነው። እንዴት እንዳፈላውና ሁኔታውን ላሳያችሁ ነው። በረድ እስከሚል ትንሽ በሰበቡ መጠጥ ያደርግላቸዋል። ከዛ ምንድነው የምታደርጉት? ይሄ ማር መጨመር ነው ማለት ነው። ለዚህ ምን እናደርጋለን? ማር ይሄው እቺ 1 ማንኪያ ማር በዚች በቂ ናት። 1 ማንኪያ ማር አደረግን አይደለ? ይሄን የፈላውን ይሄውና በዚህ ጨምረን እንድቻማስለን እንጠጣለን ማለት ነው። አክታ እዚህ አንገት ጋር የተጠራቀመ አክታ በጠቅላላ ጥርግርግርግ አድርጎ ነው የሚያወጣው። ሳይነስ ምናምን አሁን ብዙ ጊዜ ሳይነስ የሚያስቸግራቸው ሰዎች ምንድነው አክታው አልወጣ ስለሚላቸው ነው። የአክታ ጥርቅም ነው። ለደረቅ ጉንፋን፣ ለሳል ለሱ በጣም ነው የሚጠቅመውና ይሄን ተጠቀሙት። ግን የምመክራችሁ ነገር ምንድነው ከ6 ዓመት በታች ያለ ህፃን እንዳይጠቀመው አይመከርም። ምክንያቱም ሎሚ ያለው ቅርንፉዱም ሁሉም ፓወር አለው። ነጭ ሽንኩርቱም ጨጓራቸውን ስለሚነካ ከ6 ዓመት በላይ ላለ ሰው ነው የሚመከረው ማለት ነውና አሁን ደግሞ ላይክ ታደርጉልኛላችሁ። ሰብስክራይብ አደራረጉን እንደተለመደው ላሳያችሁ። አሁን ሰብስክራይብ አደራረጉ ይሄ ጥቁር ነው። እቺን ስነካ እንደ ቀይ ነገር ርጭት ታደረገች አይደለ? ከዛን እቺኛዋ አምፖል የምትመስለዋ ነገር ባዶ ነው ያለችው። እስካሁን ውስጧ ባዶ ነው ማለት ነው። ስነካት ሙሉ ትሆናለች ማለት ነው። መልሼ እሷን ስነካ ምን ይሆናል? እዚህ ጋር ይመጣል ጥቁር ነገር ማለት ነው። እቺን ጥቁር ነገር ወደዚህ ነው ማመጣውና እቺን ጥቁሯን ስነካ ይሄው አሁን ሰብስክራይብድ ሆነ ማለት ነው። ስለዚህ በዚሁ ቀጥሉ። ይሄው ነው በቃ ዛሬ ማሳያችሁ።